ስለ ምስጋና ሲነሳ ብዙዎቻችን የምናስበው ስለ ጉድለታችን ነው። አንዱ ልጅ እያለቀሰ ነው እና ምን ሆነህ ነው የምታለቅሰው? ምን አጋጠመህ አለው። አጎቴ ሞተብኛል። ኦኬ አጎትህ ታዲያ መቼ ነው የሞተው? አይ ትንሽ ቆየ፣ እሱማ ጥሩ ሀብትና ንብረት አስረክቦኝ ነው የሞተው፣ ተጽናንቻለሁ አለው። ታዲያ እያለቀስክ እኮ ነው ያገኘው፣ ምን ሆነህ ነው አለው። አይ ከአንድ ዓመት በፊት ሌላኛው አጎቴ ሞቷል። አይዞ ተከታተሉብህ አይደል? አይዞ አለው። እሱም ቢሆን ጥሩ ሀብትና ንብረት አስረክቦኝ ነው የሞተውና ያው ተጽናንቻለሁ አለ። አሁን ታዲያ እያለቀስክ እኮ ነው አለ። አይ ከሁለት ዓመት በፊትም ሶስተኛው አጎቴ ሞቶ ነበር አለ። እንዴ ታዲያ ተከታተሉብህ? አዎ ሐዘኑ ተጨምሮብህ ነው። አይ እሱም ቢሆን ሀብትን ያስረከበኝ። ታዲያ ምን ሆነህ ነው የምታለቅሰው ሲለው ምን አለው መሰላችሁ? ከዚህ በኋላ ንብረት የሚያወርሰኝ አጎት የለኝም አለ። ምን ማለት ነው? በህይወት ውስጥ ሁላችንም የምናተኩረው ጉድለታችን ውስጥ ነው። የጎደለንን ነው የምናየው፣ ያለንን አናይም፣ አናመሰግንም፣ ተመስገን አንልም። የማያመሰግን ሰው ደግሞ ጉድለቱን የሚያይ ከሆነ ጉድለት ይጨመርለታል። ያለውን የሚያይ ከሆነ ያለው ይጨመርለታል። ደስታ አለኝ ካላችሁ ደስታ ይጨመርላችኋል። እርግጠኛ ነኝ እዚህ ውስጥ ያላችሁ ሰዎች ስኬታማ ናችሁ በተሰማራችሁበት ፊልድ። ባለሀብቶችም፣ የከተማ መስተዳድሮችም፣ ከንቲባዎቻችንም በተጨማሪ ራሱ ስኬታማ ናችሁ እርግጠኛ ነኝ። ምክንያቱም ያላችሁን ታያላችሁ። እስካሁን ያወራችሁት ነገር በሙሉ አይታችሁ ከሆነ ፖዚቲቭ ነው። በቃ መልካም ነገር ነው ስታወሩ የነበረው። የጎደለውን አይደለም፣ ላለው ደግሞ ይጨመርለታል ነው ህጉ። የጎደለውን የሚያይ ሰው ግን በጣም ብዙ ነገር ያጣል። ለማመስገን ደግሞ ትንሽ ነገር በቂ ነው። መርሳት የሌለብን በህይወታችን ውስጥ በጣም ውዱ የሚባሉ ነገሮች በነፃ የተሰጡን ናቸው፣ ግን አናስተውልም። ብዙ ጊዜ አናስተውልም። እኛ የጎደለንን ነው የምናየው። እንዴት አድርጌ ነው እቺን ቢዝነስ ግን ማሰፋት ነው ጭንቀታችን። ያለንን አናይ። ትዳሬ ላይ እንደው 3 ልጅ ነው ያለኝ፣ እንደው 4ኛም ወልደው እንዴት የጎደለንን ብቻ ነው የምናየው፣ የተሰጠንን አናይም። አንድ ሽማግሌ ራሳቸውን ስተው ወደ ሆስፒታል እየሄዱ ነው እና ሐኪሞች የሚችሉትን ሁሉ አድርገው እንዲድኑ በቃ የራሳቸውን ጥረት አደረጉ። የትንፋሽ መሳሪያ ሰኩላቸው። መጨረሻ ላይ እኚህ ሰውዬ ከሞት ዳኑ። ልክ ሲድኑ ግን ዶክተሩ ገና ከመንቃታቸው ቢል ይዞ መጣና ሰጣቸው። አዩት። $2500 ይላል። አለቀሱ፣ በጣም አዘኑ። ዶክተሩ ስሜቱ ተነካ። ምን ነው የኔ አባት አይጨነቁ፣ ዋናው እኮ መትረፉ ነው። ትላንት እኮ ሊሞቱ ነበር፣ ራሱን ስተው ነበር። ለምን ይጨነቃሉ እንዴ? ብሩን መክፈል ካልቻሉ እኛ ዶክተሮች አንድ ላይ አሰባስበን እንከፍልሎታለን። ለምን ይጨነቃሉ አላቸው። ምን አሉት መሰላችሁ? የኔ ልጅ እኔ $2500 መክፈል አቅቶኝ አይደለም ማለቅሰው፣ ግን ለዚች ደቂቃ ለተነፈስኩት አየር እናንተ $2500 ክፈል ካላችሁኝ እድሜ ልክህን 70 ዓመት ሙሉ ለተነፈስከው አየር ክፈል ቢለኝ ለፈጣሪ ምን መልሳለሁ ብዬ ነው አሉ። በህይወታችን ውስጥ ከጎደለን ይልቅ የተደረገልን ይበልጣል። እና ይሄ ፕሮግራም በጣም የሚያነሳሳ ነው። ለምን መመሰጋገን ነው። የሰው ልጅ በነገራችን ላይ እያመሰገነ መጨነቅ አይችልም። at the same time ተመስገን እያለ መጨነቅ አይችልም። ግን ብዙዎቻችን በህይወታችን ውስጥ ጭንቀት ይበዛብናል። እንዴት ነው መሆነው? እቺ ሀገር ግን ወዴት እየሄደች ነው እንላለን። አንተ ወዴት እየሄድክ ነው? ሀገሪቷን ተዋት። አንተ ወዴት እየሄድክ ነው? አንተ የምትሄድበት መንገድ የምስጋና ከሆነ አገርህ ወደዛ መሄዱ አይቀርም። ምክንያቱም አገርህ ከአንተ ነው የተሰራችው። በመጨረሻ ልላችሁ የምፈልገው አንድ ነገር ነው። አይምሮአችን እኛን ለማስደሰት አይደለም የተፈጠረው። አይምሮአችን የተፈጠረው ሰርቫይቭ ለማድረግ ነው። ምን ማለት መሰላችሁ? አይምሮአችን የሚያስበው ብዙውን ጊዜ እንዴት አድርጌ ይህን ሰውዬ ላቆየው ብሎ ነው። ምን ማለት መሰላችሁ? አንድ ሲናሪዮ ልስጣችሁ። የሆነ ነገር ቢፈጠር ኢትዮጵያ ውስጥ አይምሮአችን ቶሎ የሚነግረን ይሄን ነገር ወዴት እየወሰድከው ነው፣ በቃ እኮ ኢትዮጵያ ልትጠፋ ነው ምናምን ነው አይምሮአችን የሚነግረን። ሰርቫይቭ ለማድረግ በቃ ነው የሚጨነቀው እንጂ እኛ እንድንደሰት አይደለም። አይምሮአችን ምን ማለት መሰላችሁ? እንደ እናት ነው የሚያስበው አይምሮአችን። እናት ታውቃላችሁ፣ እንደውም አንድ አባባል አለ፣ እንደ እናቴ ሳይሆን እንደ ሚስቴ ሐሳብ አውለኝ የሚባል። ለምንድን ነው እንደዛ የሚባለው ታውቃላችሁ? አንድ ሰው አምሽቶ ሲመጣ እናቱ ወይ ሲያመሽ እናቱ ምን ብላ ታስብ? አይ ይሄ ልጅ ይሄኔ ተደባድቦ ይሆን ተፈንክቶ ይሆን ከጓደኞቹ ጋር ተጣልቶ ወይ መኪና ተገጭቶ አንድ ነገር ሆኖብኛል ትላለች እናት። ሚስትስ ይሄኔ ከጓደኞቹ ጋር እየተሳሳቀ ነው፣ ይሄኔ እየጠጣ ነው፣ ፈታ እያለ ነው ትላለች ሚስት። እናት ግን የሱን ክፉ ነው የምታስበው። ለምን? ስለምትወደው። አያችሁ፣ አይምሮአችን እንደ እናት ነው የሚያስበው።
ጭንቀት ነው። በቃ ምን ይሻልሃል ነው። በየቀኑ ሰላም አይሰጠንም። እኔ እርግጠኛ ነኝ እዚህ ውስጥ ያለ ሰው በሙሉ ሁልጊዜ አይምሮ ሰላም አይሰማው፣ ሁልጊዜ ደስተኛ አይደለም። በሀብት ቢከበብ፣ ጥሩ ትዳር ቢኖረው፣ የሚያፈቅራትን ቢያገባ፣ ብዙ ልጆች ቢወልድ፣ መጨረሻው ግን ደስታ የለው። እስኪ ልጠይቃችሁ አንድ ነገር። አንድ ሰው በጣም ስኬታማ ሆነ፣ ጥሩ ሀብት ገነባ፣ ልጆች ወለደ፣ ጥሩ ትዳር አለው። መጨረሻ ላይ ግብህ ምንድነው ስትሉት ምን ይላችኋል መሰላችሁ? ጥሩ ገቢ የሚያስገባ ቢዝነስ፣ ከዛ ረጋ ብዬ መኖር፣ ከዛ ስትሉት መደሰት፣ ከዛ በቃ ተመስገን እያልኩኝ መኖር፣ በቃ የአይምሮ ሰላም እየተሰማኝ በቃ ተመስገን ብዬ መኖር፣ ለዚህ ዓለም ሩጫ አለመጨናነቅ፣ ተመስገን እያልኩ ከቤተሰቦቼ ጋር በመንፈሳዊ ህይወቴ ጥሩ ሆኜ መኖር ይላችኋል። ታዲያ ለምን ያንን ቀን ትጠብቀዋለህ? ለምን አሁን አታመሰግንም? አያችሁ እዚህ ፕሮግራም ላይ ስጋበዝ በጣም ደስ ያለኝ ዓላማው ምስጋና መሆኑ ነው። በጣም ደስ ያለኝ ፓርት። ስለዚህ በህይወታችን ውስጥ አይምሮአችን ለመጨነቅ ስለተፈጠረ ማለማመድ አለብን። ምን እያደረግን? ያለንን እያየን፣ የጎደለንን አይደለም ያለንን። አይምሮአችን ምን አይነት ምግብ ነው የሚመገበው? አንድ ሽማግሌ ለልጃቸው ምን አሉት መሰላችሁ? አይምሮዬ ውስጥ 2 አውሬዎች ይዋጋሉ አሉት። ልጅ ገረመው። ምን አይነት አውሬዎች አለ? አንደኛው አውሬ አትችልም፣ አርፈ ቁጭ በል፣ ወዴት ልትሄድ ነው? ምንም አላሳካም፣ ብዙ ነገር ይጎልሃል፣ ገንዘብ የለህም፣ ሰው የለህም፣ ኔትወርክ የለህም፣ የምትግባባው ዘመድ ባለሀብት ምናምን የለህም፣ ወዴት ልትሄድ ነው ይለኛል አንደኛው አይምሮዬ። አንደኛው አውሬ። ሁለተኛው ትችላለህ፣ ፈጣሪ ብዙ ነገር አድርጎልሃል፣ ማመስገን አለብህ፣ ደስተኛ መሆን አለብህ፣ ብዙ ነገር ማሳካት ትችላለህ ይለኛል አሉ። ልጅ በጣም ገረመው። እንዴ አባዬ፣ ከሁለቱ አውሬዎች ግን የትኛው ያሸንፋል አለ። አባት መለሱ፣ የኔ ልጅ የሚያሸንፈውማ አብዝቼ የመገብኩት ነው አሉ። ምን ማለት ነው? እናንተስ ጭንቅላታችሁ ውስጥ አብዝታችሁ የምትመግቡት የትኛውን አውሬ ነው? ኢትዮጵያ ወደ ጥሩ ትሄዳለች፣ ይሳካልኛል፣ ያልፍልኛል፣ ተመስገን ነው የምትሉት? ወይስ ይቺ ሀገር በቃ ታስፈራለች፣ ጨለማ ነች ነው የምትሉት? የዘራችሁትን ነው የምታጭዱት። መሬት የሚዘራበትን መምረጥ አይችልም። ባይዘዌ መሬት መምረጥ የሚችለው ሲዘራበት ማብቀል ብቻ ነው። ስለዚህ ስንዴ ከዘራህ ስንዴ ታጭዳለህ፣ ጤፍ ከዘራህ ጤፍ ታጭዳለህ፣ ምንም ካልዘራህ አረም ታጭዳለህ። አይምሮህ እንደዛ ነው፣ መሬት ነው። አንተ ካልዘራህበት ምንም ካላደረግ እሱ አረም ያበቅላል፣ ያስጨንቅሃል፣ ሰላም ይነሳል። አንተ መዝራት ያለበት ምስጋና ነው። ተመስገን በል። አይምሮህ ስታመሰግን ምስጋና ይጨመርልሃል። ያለህን ስታይ ሌላ ያለህ ላይ እጥፍ ይደረግልሃል። ለዚህ ምስጋና ፕሮግራም ስለጋበዛችሁኝ በጣም አድርጌ አመሰግናለሁ። ስላደመጣችሁ በጣም አመሰግናለሁ።